ምን ስራ ነው የምትፈልገው? ያገኘሁትን ናሽ እኔ የሆነ ቦታ ልውሰድህ። ስራ? እሺ። የኔ ጓደኛ 20 ብር ነው ሰጠኝ። እንጀራ ገዛሁበትና እንጀራ በቃ ደረቁን? እውነት? የኔ አባት ዳቦ ምናምን ከሆነ ያው አያጠግብም። እንጀራ ብቻውን ያጠግባል ከዳቦ? ዳቦ ይሻላል እንጂ ዳቦ እኮ ትንሽ ነው። ውስጡ እንዲህ ስታደርገው ትንሽ ነው። ውስጡ እንጀራ እኮ ትንሽ ያለ። የኔ አባት አሁን ራሱ እኮ ሻይ ይዞኝ ነው። እንዴት ምን ብዬ እጠይቃለሁ? ወይ እንዴት ይሻለኛል? ቡሌ ለመጠየቅ? ሰውን ለመጠየቅ ነው ቡሌ ያፈርከው? እና ምን ላድርግ? ለምን ሼም ይዘሃል? አንዳንድ ሰርታ ያበላው እንዴ? አይ በእናትህ እንዳላሳለፍነው ነው አክት የምናደርገው። መልእክተኛው እባላለሁ። መልእክተኛው መውረድ ትችላለህ። በቃ እንውጣ። ይልም ነው የሚመስለኝ ነው እውነት እንደዚህ ነው ለብሽ ይሄን ያባል ጠገብክ? አራ ምን ሁለት ቀን እንኳን አይራብም እንኳን ሆድ በላው አይልም። በቃ አሁን ነው ሚርብ መልሶ። ትናንት ደረቅ እንጀራ በልቼ ትናንት ደረቅ እንጀራ ነበር የበላው። እኔ አባስ እና ምን አይነት ቀን እንደነጋብኝ እንጀራ ይሄ ወንድም አይዞህ ከኔ ጌታ። እሺ እቺ ስንት ትመስላለች? ረጋሽ ምን ያደርግልኛል? ስንት ብር ይመስላል? እኔ እንጀና ላውቀው እኮ ጋሽ እሱ አሁን 10,000 ብር ነው። የእውነት የራሴ ነው ወይ? የራሴ አይመስልም። ለምንድን ነው የማይመስልህ? ይሄን ሁሉ ለስቲክ ስቴል ጫማ ገዝተህ ጌታ